ወሎ ዩኒቨርሲቲ ነበር የተማርኩት። ሮብ ቴምፖ ተቀበልኩኝ። ሐሙስን እዛው አርፌ አርብ መጣው። ቅዳሜ ተፈተንኩኝ። ከዛ ሰኞ ስራ ጀምር ተባለ። ወዲያው ማለት ነው። እና የቃና ሰራተኞች ብዙ እንደዛ ነው። ብዙዎቹ እንደዛ ነውና ቲያትር ነበር የተማርኩትና ቀጥታ ወጥቼ በዚሁ በቲያትር መስክ ነው ስራን የጀመርኩት። እሺ ስሜ ነጻለም አብዲ ይባላልው። በወሎ ዩኒቨርሲቲ ውስጥ ለ4 ዓመታት ያክል በቲያትር ጥበባት ትምህርት ክፍል ውስጥ ተምሬያለሁ። ተምሬ ያው የዲፓርትመንቱ ሁለተኛ ባች ማለት ነው ከተከፈተ በኋላ 8 ተመርቄ ወጥቼ አሁን በቃና ቴሌቪዥን ውስጥ ነው በቋሚነት እየሰራሁ ያለሁት። በግል ደግሞ የተለያዩ ስራዎችን በመስራት ላይ ይገኛል። ከቃና ውጭ ባሉት በግል በመንቀሳቀስባቸው ስራዎች እንግዲህ 6 የሚሆኑ ሀገራችን ሙዚቀኞችን በክሬቲቭ ዳይሬክተርነት ማኔጅ አደርጋቸዋለሁ። በኔ ስር አብሬ እሰራለሁ ከነሱ ጋር በመሆን እነ ዳይ ጽጌ እነ ዮሐና ማስተዋል ያዩ ሔዋን ገብረወልድ ቤቴልም ሸረፈዲን እና ሌሎችም አሉ። በቋሚነት ግን ከነሱ ጋር ነው አብረን በመስራት ላይ የምንገኘው። የሔዋንን ሔዋን የተሰኘውን የመጀመሪያ አልበሟን በክሬቲቭ ዳይሬክተርነትና ፕሮጀክት ማኔጅ በማድረግ አብረን ሰርተናል። ከስቱዲዮ ስራ ጀምሮ ማለት ነው እስከ ውጪ እስከሚታዩ ነገሮች ስራዎች ጭምር በአጠቃላይ በክሬቲቭ ዳይሬክተርነት አብሬ ሰርቻለሁ። ከዳይ ጽጌ ጋር የኔ ዜማ የሚለው ኮንሰርት በቻሌ ሜዳ የተዘጋጀውን በክሬቲቭ ዳይሬክተርነትና በስቴጅ ዳይሬክተርነት ሙሉ ስቴጁን ዳይሬክት በማድረግ አብሬ ሰርቻለሁ። ሌሎች ተጨማሪ 2 የሸራተኑንና የሚሌኒየም አዳራሹን ጨምሮ አጠቃላይ 3 ኮንሰርቶችን ከዳይ ጽጌ ጋር ሰርቻለሁ። ከማስተዋል ያዩ ጋር በእንዚራ የተሰኘውን አልበም ፕሮጀክቱን ማኔጅ ከማድረግ ጀምሮ እስከ በክሬቲቭ ዳይሬክተርነትም አብሬ ሰርቻለሁ። ሎዶች አሉት። የአልበም ስራ ሲሆን ብዙ ጊዜ ሎድ አለውና ብዙ አልበም ለመስራት የሚጋብዝ ነገር አይደለም። በእርግጥ ግን 2 ሚውዚክ ቪዲዮዎችን በዳይሬክተርነት አብሬ ሰርቻለሁ። እንዚራ የሚለውንና በምንቃል የሚለውን አብሬ ሚውዚክ ቪዲዮውን ሰርቻለሁ። ሳፈቅሽ በስቃይ ራሴን አልወድም ክፋይን ካሻንቺን አሸናፊ በላይ ይባላለሁ። የሐረሪ መገናኛ ብዙሃን ኤጀንሲ ሰራተኛ፣ ከዛ በመቀጠል ደግሞ አሃዱ ሬዲዮና ቴሌቪዥን ላይ እየሰራሁ እገኛለሁ። በወሎ ዩኒቨርሲቲ ደሴ ካምፓስ የቲያትሪካል አርት የመጀመሪያው ባች ተመራቂ ተማሪ ነኝ። በቴሌቪዥን ጣቢያዎች እኔ በማውቀው እንኳን 3-4 የቴሌቪዥን ጣቢያዎች ውስጥ የገቡ ተማሪዎች ነበሩ። ከግማሽ በላይ በአንድ የቴሌቪዥን ጣቢያ ይገባል ከኛ ባች። ከዛ ውጪ ከሁለተኛው ባች ራሱ መጥተው የተቀላቀሉ አሉ። የወሎ ዩኒቨርሲቲ ተማሪዎች ጎበዞች ናቸው፣ ይሰራሉ፣ ትጉ ናቸው። ስለዚህ ከዛ ነው የምንፈልገው እስኪባል ድረስ። ጸገነት ሽመልስ ነው። የወሎ ዩኒቨርሲቲ የቲያትር ዲፓርትመንት የ2008 ምሩቅ ነኝ። አሁን የምገኘው በቃና ቴሌቪዥን በዳይሬክቲንግ በኤዲቲንግ እና በአክቲንግ ላይ ነው። እነዚህም በመስራት ላይ ይገኛለሁ። የኛ ባች አጠቃላይ የተመረቅ ነው 32 ተማሪዎች ነበረን። ከ32ቱ 15 ወይ 16 እንደዛ አካባቢ ጆይን አድርገን ቴሌቪዥን ማለት ነው 30 ከዛ በላይ ከ30 ምናምን በላይ ይሆናል ወሎ ዩኒቨርሲቲ ብቻ የያዘው ቃና ቴሌቪዥን ማለት ነው። እና እንደውም አለቆቻችን ራሱ ወሎ ዩኒቨርሲቲ የተቆጣጠረው እስኪሉ ድረስ ማለት ነው። እና ከወሎ ዩኒቨርሲቲ የሚመጣ ተማሪ ራሱ ይፈልጉ ነበር። ስሜ ሶስና በላይ ይባላል። የ2008 የቲያትር ዲፓርትመንት ተመራቂ ነኝ ከወሎ ዩኒቨርሲቲ ማለት ነው። አሁን ላይ የምገኘው ኤኤንዩ ኢንተርቴይንመንት በሚል የራሴን ፕሮዳክሽን አቋቁሜ እየሰራው ነው። በርኖስ የተሰኘ የኪነ ጥበብ ዝግጅትን ኦርጋናይዝ አደርጋለሁ። እንደዚሁም የተለያዩ ካምፓኒዎችን የሜልፋንቴክ ሌሎች ፕሮዳክሽኖችንም የማርኬቲንግ እና ኢቨንቱ ኦርጋናይዝ አደርጋለሁ ማለት ነው። ጸዳለ ጥበቡ እባላለሁ። የወሎ ዩኒቨርሲቲ የ2007 ተመራቂ ነኝ። በዩኒቨርሲቲው ደግሞ የመጀመሪያ የቲያትር ዲፓርትመንት ሲቋቋም የመጀመሪያ ባች ከነበሩት ውስጥ አንዷ ነኝ ማለት ነው። 2007 አንድ ወር ነው ያረፍነው። ነሐሴ ላይ ስራ ጀምረናል። ዳይሬክቲንግ ስጀምር ተከታታይ ድራማ ነበረ እንድንሰራ የመጣውና ውርስ የሚባል ድራማ
አንድ 12 ክፍሎችን በተለያዩ ኤፒሶዶችን ተከፋፍለን ዳይሬክት አድርገናል። የኛ የሁላችን ታሪክ የሚለው ድራማ ወይም ከዚህ በፊትም ሲሰራ ነበረ። እሱን የመስራት እድል 3 ሴት ዳይሬክተሮች ያስፈልግ ነበረ። ከ3 ውስጥ አንዱ ሆኜ እሱን ዳይሬክት የማድረግ እድል ተሰጠን። አሁን ላይ ደግሞ እዛው ቃና ውስጥ ነው ያለሁት። ሾው ፕሮዲውስ አረጋለሁ፣ ሾው ዳይሬክት አረጋለሁ። እነሱን ስራዎች እየሰራው ነው ያለሁት። ከዛ ውጪ ደግሞ ውጪ ላይ የተለያዩ ሚውዚክ ቪዲዮዎችን፣ ማስታወቂያዎችን እሰራለሁኝ። አንዱ የቤተልሔም ሸረፈዲን ተኩዬ የሚል አንድ ሙዚቃ ቪዲዮ አለ። ማስታወቂያ የስንቅ ማስታወቂያ፣ የባንኮች በጣም ብዙ የሰንሲልክ ትልልቅ የሚባሉ ብራንዶች ጋር አብሮ የመስራት እድሎች አሉኝ ማለት ነው። እስካሁንም እየሰራሁ ነው ያለሁት። ምስክር ማንደፍሮ እባላለሁ። በወሎ ዩኒቨርሲቲ 2004 ገብተን 2007 ተመርቀን የወጣን የመጀመሪያዎቹ የቲያትር ጥበባት ተማሪዎች ከነሱ መሃል አንደኛው ነኝ። ወደ ስራ ዓለም ስገባ እንግዲህ መጀመሪያ የተቀላቀልኩት ቃና ቴሌቪዥን በመጀመሪያ አጠራሩ ቢሚዲያ፣ አሁን ደግሞ አድጎ ሲመጣ ደግሞ ቃና ቴሌቪዥን ነው የተቀላቀልኩት። ቃና ቴሌቪዥን ስንገባ በጣም የሚያስቀው አንድ ኮርነር አለ ቢሮ ውስጥ፣ ወሎ ሰፈር ይባል ነበር። ከወሎ ዩኒቨርሲቲ የመጡ ሰዎች መጀመሪያዋ ወቅት አካባቢ ያው ከምትተዋወቀው ሰው ጋር ለምትቀመጠው እዛ ሶፋ ላይ ተደርድረን የምንቀመጠው ከወሎ ዩኒቨርሲቲ የመጣ ልጆች ነበርና ወሎ ሰፈር ይባል ነበር። ቃና ውስጥ ብዙ ድምፆችን ሰርቻለሁ፣ ብዙ ተጫውቻለሁ። ከዛ መሃል ጥቁር ፍቅር የተሰኘ የመጀመሪያዎቹ ወቅት የተለቀቁ ፊልሞች አሉ። ጥቁር ፍቅር ላይ የዋና ገጸ ባህሪውን የኦማር ደሚር የሻምበል ኦማር ደሚርን ድምፅ የተጫወትኩት እኔ ነኝ። ዛራና ቻንድራ የሚል በጣም ብዙ ሰው የሚያውቀው የህንድ ተከታታይ ድራማ አለ። እዛ ላይም የዋና ገጸ ባህሪውን የቻንድራን ድምፅ የተጫወትኩት እኔ ነኝ። ፋና ቴሌቪዥን ኢንጆይን አድርጌ ነበረ። ብዙ አልቆየሁም ፋና የተወሰኑ ወራት 9-10 ወራት አካባቢ ቆይቻለሁ። በዛ ጊዜ ላይቭ ሆስቲንግ፣ የታላቁ ሩጫ 1-2 የበዓል ፕሮግራሞችን ሰርቻለሁ። ፋና ላምሮትን ፕሮዲስ አድርጌያለሁ። ከዛ በኋላ ደግሞ ወደ ትራንስፖርት ቢሮ ገብቼ የህዝብ ግንኙነት ኃላፊ ሆኜ ሰራሁ። ከዛ በኋላ ወደ ግል ስራ ነው ጠቅልዬ የገባሁት። ሎጋ ሚዲያን ስንጀምር እንግዲህ መጀመሪያ ከ3 ሆነን ነበር የጀመርነው። አጠቃላይ ይህ ቤቱን ስናየው 9 ስቱዲዮዎች አሉት። 9 ስቱዲዮዎች ላይ ሚኒመም ኦፍ 3 ሰው ይኖራል። የመጀመሪያው ዳይሬክተር ነው፣ የሾው ባለቤት። ሁለተኛው አክተር ነው፣ ዳይሬክተር የሚሰራው አክተር ስለሚኖር። ሶስተኛው አንድ ኮኦርዲኔተር ይኖራል። በ9 ውስጥ ስቱዲዮ ውስጥ የሚቀመጡ ይህን ያክል ሰዎች አሉ። ትራንስሌተሮች አሉ፣ ትራንስሌት እና ሲንክ የሚያደርጉ ሰዎች አሉ። ኤዲተሮች አሉ፣ ሌሎች የአስተዳደራዊ ስራዎችን የሚሰሩ ኤችአር፣ ሴኪሪቲ፣ ሌሎች ስራዎችን የሚሰሩ ሰዎች አሉ። አጠቃላይ አሁን የፓርታይመሮችን ከሌላ ቦታ እየሰሩ በትርፍ ጊዜያቸው እኛ ጋር የሚሰሩ ግማሽ ቀን በሳምንት 3 ቀን ጆይን የሚያደርጉትን ሰዎችን ጨምሮ ኦልሞስት 70 ማለት ይቻላል። ኦልሞስት 70 ሰዎች ደርሰናል። ወደፊት ደግሞ በጣም ብዙ ማሲቭ የሆኑ ፕሮጀክቶች ስለሚኖሩ ከዚህ የበለጠ የሰው ኃይል ይኖረናል። ትረስት ሚ ወሎ ዩኒቨርሲቲ ገብቶ ቲያትር ጥበባት የሙዚቃ ዲፓርትመንትን ጆይን ያደረገ ተማሪ የምር ያተርፋል ብዬ አስባለሁ።